ሰላም ለእናንተ ቤተሰብ በያላችሁበት እንዴት አላችሁ? እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ዛሬ ደግሞ በአይነቱ ለየትና አጠር ያለ ግን ብዙዎችን ለመለየት የሚያስቸግራችሁ ትልቅ ቁም ነገር የሚያስይዛችሁ ቪዲዮ ይዤ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ለማየትና ቪዲዮዎችን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ላይክና ሀሳብ አስተያየት ካላችሁ እንዲሁም የተማራችሁትን ወይም እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ ወይም አስተያየት መስጫ ሳጥኑ ላይ በማስቀመጥ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ትምህርት ይገባለሁ። ዛሬ ይዤላችሁ የመጣው ምንድነው እንግሊዘኛ 26ቶችን አልፋቤቶች ወይም 26ቶችን ሌተሮች በሁለት አይነት መንገድ እንጽፋቸዋለን ብለን በባለፈው ጽፈን ነበር። ያ ማለት በትልቁና በትንሹ በካፒታል ሌተርና በስሞል ሌተር። ዛሬ ደግሞ እነሱን በሶስት እንከፍላቸዋለን። ካፒታል ሌተሮች የሚሆኑ ስሞል ሌተሮቹ ስንጽፋቸው በካፒታል ሌተርና በስሞል ሌተር ባለው ልዩነት በመመሳሰልና ባለመመሳሰል በሶስት እንከፍላቸዋለን። ምን ብለን? ፍጹም የሚለያዩ ከፊል ተመሳሳዮችና ተመሳሳዮች ብለን በሶስት እንከፍላቸዋለን። ምኖቹን? ካፒታል ሌተርና ስሞል ሌተር ስንጽፋቸው ማለት ነው። ምን አልኳቸው? ፍጹም የተለያዩ ከፊል ተመሳሳዮችና ተመሳሳዮች ብለን እንከፍላቸዋለን። አሁን የምናየው ፍጹም የሆኑ ልዩነት ያላቸው ወይም የማይገናኙትን ነው። ምናቸው? ካፒታል ሌተራቸውና ስሞል ሌተራቸው። ከነዛ መካከል የመጀመሪያው ማን ነው ከተባለ ኤ ነው የምናገኘው። የአልፋቤቱን መጀመሪያ ኤ ነው። ልዩ ወይም ካፒታል ሌተራቸውና ስሞል ሌተራቸው ከሚለያዩ ፊደሎችም የመጀመሪያው ማን ነው? ኤ ነው። ኤ ካፒታል ሌተር ኤ ስሞል ሌተር ኤ። ኤ በትልቁ ሲጻፍና ኤ በትንሹ ሲጻፍ እዩዋቸው ቅርጻቸውን እንዴት እንደሆነ ማለት ፍጹም አይገናኙም። ፍጹም ማለት ነው። ካፒታል ሌተሩና ስሞል ሌተሩ አይገናኙም። በመጠንም አይገናኙም፣ በቅርጽም አይገናኙም። ድምጻቸው ግን ምንድነው? ተመሳሳይ ነው ማለት ነው። ኤ ካፒታል ሌተር ስሞል ሌተር። ፍጹም ተለያዩ ከምንላቸው ሁለተኛው ደግሞ ማን ነው? ዲ ነው። ዲ ካፒታል ሌተር ዲ ስሞል ሌተር ዲ። ቅርጻቸውን መጠናቸውም አይገናኝም። ዲ። ሶስተኛው የምናገኛት ኢ ነች። ፍጹም ከተለያዩት መካከል ኢ ካፒታል ሌተር ኢ ስሞል ሌተር ኢ። ኢ ፍጹም የተለያዩ ናቸው፣ አይገናኙም። ኢ። ከዛ በአራተኛ የምናገኛት ጂ ነች። ጂ ካፒታል ሌተር ጂ ስሞል ሌተር ጂ። በነገራችን ላይ ሁለቶችም የጽሁፍ አይነቶች ሁለቶችም የአጻጻፍ አይነቶች መሰረታዊ ነገሮች ናቸው፣ ያስፈልጉናል፣ መያዝ ግዴታችን ይሆናል ማለት ቅርጻቸውንም ድምጻቸውንም መያዝ ግዴታችን ይሆናል ማለት። ምክንያቱም እያንዳንዱ ፊደል የመጣው አገልግሎት ስላለው ነው እንጂ ስለማይጠቅም አይደለም። ኤ በሁለት ጊዜ የሚጻፈው አገልግሎት ስላለው ነው። በካፒታል ሌተር ሲጻፍም በስሞል ሌተር ሲጻፍም የራሱን የሆነ ምን ስላለው ነው? አገልግሎት ስላለው ነው። ስለዚህ ሁለታቸውንም ድምጽ መያዝ ይኖርብናል ማለት ነው። ጂ ስንል ካፒታል ሌተር ጂ ስሞል ሌተር ጂ። ሁለቶችም ምንድናቸው? የተለያዩ ናቸው። ቅርጻቸውና መጠናቸው ግን ምናቸው ተመሳሳይ ነው። ድምጻቸው ግን ተመሳሳይ ነው። ጂ ብለን ነው የምንጠራው። እሺ ወደ ቀጣይ ስንሄድ ኤን ነች። ኤን ስንል አንደኛው ባለ 3 ጣት አንደኛው ባለ 2 ጣት፣ አንደኛው ወደ ታች የዞረች አንደኛው ደግሞ ወደ ታችም ወደ ላይ የዞረች፣ አይገናኙም። ካፒታል ሌተር ኤን ስሞል ሌተር ኤን። ስለዚህ ሁለቶችም ምንድናቸው? ቅርጻቸውን መጠናቸውም የተለያየ ነው። ነገር ግን ምናቸው ተመሳሳይ ነው? ድምጻቸው ተመሳሳይ ነው ማለት ነው። ወደ ቀጣዩ ስንል ደግሞ ኪው ነው። ኪው በተመሳሳይ ምንድነው? ቅርጹም መጠኑም የተለያየ ነው። ቅርጻቸውን መጠናቸውም የተለያየ ነው ማለት ነው። ወደ ቀጣዩ ስንዳ አሁንም ማን ነው? ፍጹም የተለያዩ ካልናቸው የመጨረሻው ፊደል ማን ነው? አር ነው። አር ካፒታል ሌተር አር ስሞል ሌተር አር። አይገናኙም ሁለቶችም፣ ግን ድምጻቸው ምንድነው? ተመሳሳይ ነው ማለት ነው። ቅርጻቸውን መጠናቸውም ግን የማይለያዩ ሁለቶችም የተለያየ ምን ያላቸው? የተለያየ ቅርጽና መጠን ያላቸው ነገር ግን በተመሳሳይ ድምጽ የሚጠሩት በአንድ አይነት ድምጽ የሚጠሩት ማለት ነው። ከአገልግሎታቸው አንጻርም ስናይ በካፒታል ሌተር ሲጻፉና በስሞል ሌተር ሲጻፉ የራሳቸው የሆነ ምን አለ? ህግ አላቸው ማለት ነው። ወደ ቀጣዩ ስንድ ቀጣዩ ደግሞ ምንድነው? ከፊል የሆነ ተመሳሳይነት ያላቸው ግን ስፔሻል የተወሰነ ልዩነት ያላቸው ማለት ነው። ድምጻቸው ግን ምን የሆነ? ተመሳሳይ የሆነ ማለት ነው። ተመሳሳይ የሆነ ድምጽ ያላቸው ቅርጻቸው በከፊል ተመሳሳይ የሆነ ግን ትንሽም ቢሆን
ልዩነት ያላቸው ማለት ነው። እዚህ በላይ ማንበብ መጻፍ የምትቸገሩ ልጆች ካላችሁ፣ ፍላጎቱ ያላችሁ ልጆችም ካላችሁ ባላችሁበት ቦታ ባላችሁበት ስራ ባላችሁበት ጊዜ ስክሪን ላይ በተቀመጠው ስልክ መደወልም ትችላላችሁ። እንዲሁም በሶሻል ሚዲያ በኢሞ በቴሌግራም በዋትሳፕ መደወል ትችላላችሁ። እያስጠናናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን ማለት ነው። ወደ ቀጣይ ስነድ ቢ ነች። ቢን ስናያት አንጻራዊ የሆነ መቀራረብ ባህሪ ያላት። ምክንያቱም ይችነች ላይ ስታዩትና ይችነች ጋር ስታዩት ምንድነው ተመሳሳይነት ባህሪ ያላቸው። ስለዚህ ቢ ምንድናቸው? ከፊል ተመሳሳይ እንላታለን። ወደ ሁለተኛ ስነድ ኤፍ ነች። ኤፍ ከኢ ቀጥለን የማናገኛት እንግዲህ ምንድነች? ፍጹም የተለያየች ነች ብለናል። ግን ኤፍን ስናያት ደግሞ በከፊል ምን አላት? ተመሳሳይነት አላት ማለት ነው። በከፊል ተመሳሳይነት አላት። ኤች ኤች ካፒታል ሌተር ኤች ስሞል ሌተር ኤች ልዩነታቸው ትንሽ ነው። ይህች ነች ላይ ብቻ መቀጠል ነው። ሌላ ልዩነት የላቸውም። ሌሎች ግን ምንድናቸው? ተመሳሳይ ናቸው ማለት። ስለዚህ ድምጻቸው ግን ምንድነው? ድምጻቸው ሁሌም ቢሆን ሁሎችም ላይ ቢሆን 26ቱም ላይ ቢሆን ተመሳሳይ ነው። ቅርጻቸውና መጠናቸው ነው የሚለያየው ማለት ነው። ኤች ስንል ከፊል ተመሳሳይ ናቸው ማለት ነው። ካፒታል ሌተራቸውና ስሞል ሌተራቸው። ወደ ቀጣይ ስንሄድ አይ ነች። አይ ስንል እነዚህ ምንድናቸው? ከፊል ምንድነው? ተመሳሳይነት አላቸው ማለት ነው። ይችኔሽ ላይ ብቻ ምን ማድረግ ነው? ቆርጠን ግማሿን ወደ ላይ ነጥብ ብቻ ማድረግ ማለት ነው። ሌሎቹ አይ ስንል ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው ግን ስቲል ትንሽ ምን አላቸው? ትንሽ ልዩነት አላቸው። ቅርጻቸው ላይ መጠናቸው ግን ይለያያል። ድምጻቸው ደግሞ ተመሳሳይ ነው ማለት ነው። ጄ ስንል በተመሳሳይ ልዩነትም አላቸው ተመሳሳይነትም አላቸው። ከፊል ተመሳሳዮች ናቸው ማለት ነው። ምናቸውና ምናቸው? ካፒታል ሌተራቸውና ስሞል ሌተራቸው። ካፒታል ሌተር ስሞል ሌተር። ጄ ስንል ከፊል ተመሳሳዮች ናቸው ማለት ነው። ኤል ስንልም ከፊል ተመሳሳዮች ናቸው። ምክንያቱም ስሞል ሌተሯን ይችነች ላይ ብቻ አግድሟን ምን ማድረግ ነው? ቆርጠን በመጣል ብቻ ኤል ካፒታል ሌተር ኤል ስሞል ሌተር ብለን ቅርጻቸውን ማውጣት ነው ማለት ነው። ነገር ግን ድምጻቸው ተመሳሳይ ነው። ኤል ብለን እናነባለን። ወደ ቀጣይ ስነድ ኤም ነው። ኤም ካፒታል ሌተር ኤም ስሞል ሌተር ኤም። ይሄ አትሊስት ምንድነው? 3 ወደ ታች ባለ 3 ጣት ነው ወይም ባለ 3 እግር ነው አትሊስት ማለት ነው። ቢያንስ ባለ 3 እግር ናቸው። ኤም ካፒታል ሌተር ኤም ስሞል ሌተር። ስለዚህ ሁለቶችም ምንድን ናቸው? ሁለቶቹም ወደ ታች 3 ባለ 3 እግር ባለ 3 ጣት ናቸው። ስለዚህ በትንሹም ቢሆን ተመሳሳይነት አላቸው፣ ግን ምንም አላቸው ልዩነትም አላቸው። ድምጻቸው ግን ሁሌም ማስታወስ ያለባቸው አንድ ነው ማለት ነው። ቲ ስንል ቲ ካፒታል ሌተር ቲ ስሞል ሌተር ቲ ስንል በተመሳሳይ ምንድነው? ልዩነትም አላቸው አንድነትም አላቸው። ካፒታል ሌተሩና ስሞል ሌተሩ ማለት ነው። ወደ መጨረሻው ከፊል ተመሳሳይ ወደሆነ ስንል ዋይ ነች። ዋይ ልዩነትም አላት ተመሳሳይነትም አላቸው። ከፊል ምንድናቸው? ተመሳሳዮች ናቸው ማለት ነው። ምናቸውና ምናቸው? ካፒታል ሌተራቸውና ስሞል ሌተራቸው ማለት ነው። ከዚህ ቀጥለን የምናገኝ ፍጹም ተመሳሳይ የሆነ ቅርጽ ያላቸው ካፒታል ሌተሩና ስሞል ሌተሩ ፍጹም ተመሳሳይ የሆኑ ምን ያላቸው ማለት ነው? ቅርጽ ያላቸው ፊደሎች እነማን ናቸው ስንል የመጀመሪያው ሲ ነው። ሲ ተመሳሳይ ናቸው። ምናቸው? ቅርጻቸው። ግን ማወቅ ያለብን ነገር ምንድነው? መጠናቸው ይለያያል። መጠናቸው ማለት የፊደሎቹ ከፍ ማለትና ዝቅ ማለት ነው። ካፒታል ሌተሯን ስናያት ከፍ ያለች ነች። ስሞል ሌተሯን ስናያት ደግሞ በትንሹ ምን ያለች ነች? አነስ ያለች ነች። ስለዚህ በመጠን ይለያያሉ። እሺ በሳይዝ ነገር ግን ቅርጻቸው ተመሳሳይ ነው። ሼፓቸው ተመሳሳይ ነው። ከዛስ ድምጻቸውም ተመሳሳይ ነው። ሁለቶችም ሲ ብለን ነው የምናነባቸው። ወደ ቀጣዩ ስንል ኬ ነች። ኬ ተመሳሳይ ናቸው። ምናቸው? ቅርጻቸው ተመሳሳይ ነው። ድምጻቸውም ተመሳሳይ ነው። ኬ ምናቸውና ምናቸው? ካፒታል ሌተራቸውና ስሞል ሌተራቸው በትልቁና በትንሹ ሲጻፉ። ኦ ስንልም በተመሳሳይ መጠናቸው ይለያያል። ነገር ግን ቅርጻቸውና ድምጻቸው ተመሳሳይ ነው። በካፒታል ሌተሩን በስሞል ሌተሩ ቢጻፉም ኦ ብለን ነው የምናነባቸው። ቅርጻቸው ምንድነው? ተመሳሳይ ነው ማለት ነው። ወደ ቀጣይ ስንድ ፒ ነች። ፒ በሚገርመው ሁኔታ ይቺ መጠናቸውም ተመሳሳይ ነው፣ ቅርጻቸውም ተመሳሳይ ነው፣ ድምጻቸውም ተመሳሳይ ነው። ሶስቱን ብታዩት የፒ ምንድነው? ሁሉም ተመሳሳይ ነው፣ አይለያዩም። ወደ ቀጣይ ስንድ ኤስ ነው። ኤስም በቅርጻቸው ተመሳሳይ ነው፣ በመጠናቸው ግን እነዚህ ይለያያሉ። ካፒታል ሌተር ኤስ እና ስሞል ሌተር ኤስ ስንል
ኤስ ነገር ግን ቅርጻቸው ሪሜምበር ኢት ዶንት ፎርጌት ኢት መርሳት የለባችሁም። ሁሌ ማስታወስ ያለባችሁ ምንድነው ኤስ ኤስ ቅርጻቸው ተመሳሳይ ነው፣ መጠናቸው ይለያያል። ድምጻቸው ምንድነው ተመሳሳይ ነው ማለት ነው። ዩ ስንሄድ በተመሳሳይ መጠኑ ይለያይ እንጂ ቅርጻቸውና ድምጻቸው አንድ ይሆናል ማለት ነው። ቪ በተመሳሳይ መጠናቸው ይለያያል፣ ቅርጻቸውና ድምጻቸው ግን አንድ ነው ማለት ነው። ደብሊው ስንል በተመሳሳይ ካፒታል ሌተር ደብሊው፣ ስሞል ሌተር ደብሊው የመጠን ልዩነት ነው ያላቸው እንጂ ምንድነው ማለት ነው ድምጻቸው ተመሳሳይ ነው፣ ቅርጻቸው ተመሳሳይ ነው እንደምታዩት ማለት ነው። ወደ ኤክስ ስንሄድ አሁንም ኤክስ መጠናቸው ይለያያል፣ ግን ቅርጻቸው ተመሳሳይ ነው፣ ድምጻቸውም ተመሳሳይ ነው። ምናቸውና ምናቸው ካፒታል ሌተራቸውና ስሞል ሌተራቸው ማለት ነው። ኤክስ ብለን ስናነብ እንደዚህ ተመሳሳይ የሆነ ቅርጽ የተለያየ መጠን ተመሳሳይ የሆነ ድምጽ አላቸው ማለት ነው። ምናቸውና ምናቸው ካፒታል ሌተራቸውና ስሞል ሌተራቸው ማለት ነው። ወደ መጨረሻዋ ስንድ ከአልፋቤቱም የመጨረሻ ነች። ከዚህ ቪዲዮም የመጨረሻ ፊደል የምናደርጋት ማንን ነው? ዜድ ነች። ዜድ ቅርጿም ተመሳሳይ ነው፣ ድምጿም ተመሳሳይ ነው። መጠናቸው ግን እንደተለመደው ይለያያል ማለት ነው። ከምንና ከምን? ከካፒታል ሌተር እና ከስሞል ሌተር ማለት ነው። ስለዚህ በዚህ መንገድ በሶስት በዋናነት ከፍላችሁ ቀለል አድርጋችሁ ተመሳሳይ የሆኑ ከፊል ተመሳሳይ የሆኑና ፍጹም የማይገናኙ ወይም ተመሳሳይ ያልሆኑ ብላችሁ በሶስት ከፍላችሁ በቀለል አድርጋችሁ ማጥናት ትችላላችሁ። አልያዝ ብሎ ላስቸገራችሁ በእንደዚህ መንገድ ማየት ትችላላችሁ ማለት ነው። እስከ ሰዓት ስላዳመጣችሁኝ ስለተከታተላችሁኝ እጅጉን ከልብ አመሰግናለሁ። እንዳልኳችሁ ማንበብ መጻፍ የምትፈልጉ ግን የማትችሉም ማሻሻል የምትፈልጉም ስክሪን ላይ በተቀመጠው ስልክ ደውሉልን። ሁሌም ታገኙናላችሁ። በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ የኔ ወዳጆች።